እሺ እህቴ እንዴት ነሽ? ላሳይሽ እስኪ እንዴት እንደምጽፊ ሪከርድ ይበዛብሻል። ዩቲዩብ ስቱዲዮ ትገቢና ያልተለጠፉ ፎቶዎችን ትፈልጊያለሽ። ፌስ እንትኖቹን ማለት ነው። ፊት ለፊት ላይ ያልተለጠፉላቸው እንትኖችን እንደዚህ ትገቢና ትፈልጊያለሽ ማለት ነው። ይሄ አፕሎድ ነው። ይሄ እንዳለ የተለጠፈ ነው። ላይቭ ላይ ትገቢያለሽ። እዚህ ጋር ላይቭን ትፈልጊያለሽ ያ እንትን ያልተለጠፈበትን አሁን ይሄ ሁሉ ስለጥፍ የከረምኩት ነው። በጣም ብዙ ነው አልኩሽ፣ ያሰለቻል ማለት ነው። እና አንድ ያልተለጠፈ አለ። አንድ ነው ሁለት እንደሆናለኝ ያልለጠፍኩት ማለት ነው። እና በስነ ስርዓት ተከታታይኝ ታቂዋለሽ። ይሄው እዚች ጋር አንድ ያልተለጠፈች አለች። ሰላም አደራችሁ የምትላለችኝ አሳይሻለሁ። አሁን ይሄንን ሰላም አደራችሁ የሚለውን እንትኑ ላይ ጽፌ እመጣለሁ ማለት ነው። ቆይ እና እቺ ሰላም አደራችሁ የምትለዋን ከዚህ ላይ ወጥቼ መጻፊያው ላይ ገባለሁ ማለት ነው። እና ቆይ መጻፊያው ላሳይሽ። መጻፊያ የቱ መሰለሽ? ይሄ ነው። እቺን ፕሌይ ስቶር ገብተሽ ታወርጃለሽ። ፕሌክስ አፕ የምትል ፕሌክስ ላይ አፕ የምትለዋን እቺን ፊደሏን ይሄና ጽፈሽ እቺን ነገር አውርጃት ማለት ነው። እንደዚህ ፒ ሆኖ መሀሉ አረንጓዴ ይመጣልሻል። ከዛ እቺን ነካታለሁ እንዲመጣልኛል ማለት ነው። አንቺ ከለር መምረጥ ከፈለግሽ ይሄው እንደዚህ ከለር ይመጣል፣ እንደዚህ ይመጣል። የፈለግሽውን ከለር መምረጥ ትችያለሽ፣ የፈለግሽውን። ከዛ እኔ እንደዚህ መርጣለሁኝ። ይሄው እንደዚህ መርጫለሁ። ከዛ እቺ እንዳለችውና እዚህ ጋር 3 ነጠብጣብ አለች። እቺን ኢሜጅ ሳይዝ የምትለዋን ትመርጫለሽ ለመቁረጥ የዩቲዩብ የሚያስፈልገውን ለመቁረጥ ማለት ነው። ከዛ ይሄ የዩቲዩብ አይደለም፣ እዚች ጋር የቀስት ምልክት አለች። ቺቺ ማለት ናት። እቺን አይሻል? እቺ የቀስቷ ምልክት ነጋ ስታረጊያት እንደዚህ አማራጮች ይመጣልሻል። ከዛ ዩቲዩብ ታምብኔል የሚል አለ እዚህ ጋር። እቺን ትነኪያታለሽ። ከዛ እቺን ስትነኪ ራሱ ያመጣል። እዚህ ጋር በ1000ም በ80ም በ1280ም ይሆናል። ግን ይሄ ትክክለኛ የዩቲዩብ ታምብኔል ነው። ብትቆርጪውም ያው ነው። በ1000 ብታረጊውም በዚህም በሁለቱም መጠቀም ትችያለሽ ማለት ነው። በዚህ 1280ም በ7 ከ20 ይሄም ይሆናል። እንደገና ደግሞ እቺኛዋን 0 ማድረግም ትችያለሽ። እቺን እና ላሳይሽ። እቺኛዋን እዚህ ጋር ሁለትን ታጠፊያትና 0 ታስቀምጫለሽ። ከዛ ይሄኛው የዩቲዩብ ምን ሊሆን ይችላል? የቅድሙም ይሆናል። ልክ እቺኛዋን ስትነኪ ዩቲዩብ ታምብኔል ሲል ስትይ ይሄኛው ዩቲዩብ ታምብኔል የሚለው ይሄ የሱ ነው ማለት ነው። ከዛ ኦኬ የምትለዋን ስትነኪ ቅድም ያሳየሽው ይሄ ትልቁ ሰፊው ይሄ አረንጓዴው አጥሮ ታገኘዋለሽ። ከዛ እቺን ኦኬ የምትለዋን ትነኪያለሽ። አየሽ? እንደዚህቹን አመጣች ማለት ነው። እንደዚህቹን ትመጣልሻለች። ይሄ ሲጠፋ ይኸውልሽ እቺኛዋ መሀል ለምትንቀሳቀሰዋ መኖር አለባት። ከዛ አንቺ እዚህ ጋር ነው የምትሄጂ የእርሳስ ምልክቱ ላይ ማለት ነው። የእርሳስ ምልክቷን ትነኪያታለሽ እቺን። ከዛ በኋላ የቅድሙ ርዕሴ ምን ነበረ? ሰላም አደራችሁ ነው አረፈዳችሁ ነው የሚለው። ቆይ ርዕሴን አይቼው ልምጣ። ሰላም አደራችሁ። ከዛ ርዕሴን እዚህ ጋር አጠፋውና ኒው ቴክስት የሚለውን እዚህ ጋር ሰላም አደራችሁ ብዬ ጻፍ። ከዛ እቺን ኦኬ ትያታለሽ። ሪከርድ ላረዝምብሽ ነው እንግዲህ። ኦኬ ስትያት አየሽ እዚህ ጋር መጣች ማለት ነው። ከዛ እቺኛዋ እንዳለች ይሄን በእጅሽም ቢሆን እንደዚህ ማስፈር ትችያለሽ፣ ማጥበብ ትችያለሽ። ከዛ እቺኛዋን የኤ ምልክቷን ትነኪያለሽ። እንደዚህ ነገሮች ይመጡልሻል አማራጭ። ከዛ እንደዚህ ትጂና እቺ ፊደሎችን ማተለቅና ማሳጠሪያዋ ናት፣ ትነኪያታለሽ። ከዛ እንዲህ ስታረጊ አየሽ ይሄን አይተሽዋል እንዴት እንደሚሆን። ከዛ እንደዚህ ያለችዋን እንደዚህ ታመጫትና ተለቅ ታረጊያታለሽ። እንዲህ ያደረግሽ አየሽ እንደዚህ ሆነ ማለት ነው። እንዲህ አሁን ትክክል ነው፣ ምርጥ ነው። ከፈለሽ እቺን ነክተሽ እንደዚህ ማዞር ትችያለሽ፣ እንዲህ ማድረግ ትችያለሽ እንደፈለግሽ። ከዛ እንደዚህ ማድረግ ትችያለሽ። እኔ አሁን እንደዚህ ላድርግ እንዲያምር ማለት ነው። አየሽ እንደዚህ ያደረግኩኝ። ከዛ እቺን ራይት አደርጋታለሁ። ከዛ ወጣው ማለት ነው። ከዛ ይሄኛው የከለር ግርግዳ ለግርግዳ የሚያስይዝ ነው። ይሄ አንቺ ስትፈላስፊ ራሱ ይመጣልሻል። ይሄ ደግሞ ከለር ነው። አየሽ ይሄን ስነካ አሁን
ጽሁፉን ቀለም መቀየር የምፈልገው ነው የፈለግሽውን ቀለም እንደዚህ መቀየር ትችላለሽ ማለት ነው። እንደዚህ እያደረግሽ ቀለም ትቀይሪያለሽ ማለት ነው። ከዛ እኔ ቀለሙን ይሄን አድርጌያለሁ። ከዛ ራይት አድርገዋለሁ። ራይትም መርሳት የለበሽም። ከዛ ግራውንዱን ይሄ ውስጡን ከለር ለመቀየር ደግሞ አሁንም ግራውንድ ከለር የሚል አለ። ቴጅና ትፈልጊያለሽ። እዚህ ጋር ደግሞ ስታይል የጽሁፉን ስታይል መቀየር ይሄን ከፈለግሽ አሁን እንደዚህ ብነካው ስታይሉ ይቀየራል። አየሽ ሰረዝ አደረገልኝ። እዚህ ጋር ደግሞ ቀየረው። እዚህ ጋር ደግሞ በቢ ትክክለኛ ያደረገው። በቃ እንዲህ ያደረግሽ እንትን ያለሽ ካልፈለግሽ እኛዋን ትነኪና ትወጫለሽ። ኤክሷን ነክተሽ እንደፈለገ እንደመጀመሪያው ማስቀመጥ ትችያለሽ። ራይት ታረጊዋለሽ ማለት ነው ከሰራሽ። ከዛ እኔ ኤክሱን ነክቼ እወጣለሁ አልፈለኩትም። ይሄ ደግሞ ኤቢሲ ስትነኪ ይኸውልሽ እንዲጣመምልሻል። እንዲ ሰላም አደራችሁ የሚለው እንዲጣመምልሻል። ወደ ታች ወደ ኋላ ስትስቢ ደግሞ ወደ ላይ ይጣመምልሻል ማለት ነው። እንዲህ ያደረግሽ እንትን ማድረግ ነው ማለት ነው። እኔ አሁን አልፈልገውም እንደዚሁ እንዳለ ይቀመጣል ማለት ነው። እና ይሄ ቅድም እንደነበረ ነው። እንደዚሁ አድርጌ ኤክስን ተጭኜ እወጣለሁ። ይሄ ቅድሙ ነው ማለት ነው። ካልፈለግሽው ኤክስን ተጭነሽ ትወጫለሽ። እና በዚህ መልኩ ይሄ ደግሞ ባክግራውንድ የሚለው ባክግራውንድን ከለር ለመቀየር ነው። እንዴት አድርጊና እቺን ታበሪያታለሽ። አየሽ የፈለግሽውን ከለር ትቀይሪያለሽ። እዛ እንደዚህ ታደርጊያለሽ። እንደዚህ ታደርጊያለሽ። ባክግራውንዱን እንዲህ ያደረግሽ እየቀየርሽ እንዲህ ያደረግሽ ለሱ የሚመቸውን አየሽ ይዞት ጠፋ። አሁን ይሄ አሁን ይዞት ጠፋ፣ ግን ጽሁፍ አለ ውስጥ እንደዚህ እንዳይሆን እንዲታይ እያደረግሽ ጽሁፉ እንዲታይ እንዲህ ያደረግሽ ትመርጫለሽ ማለት ነው። ከዛ በኋላ ራይት ታደርጊዋለሽ። ራይት ሆነ ማለት ነው። ከዛ ይሄንን እንደዚህ ካስተካከልሽ በኋላ ይሄ የምትፈልጊውን ነገሮች እነዚህን ብትነኪ የሆነ ቀያይርልሻል። እኔ ኤክስን ተጭኜ እወጣለሁ። የፈለግሽውን እነዚህን ብትነኪ እነዚህን ብትነኪ ማለት ነው። ከዛ እዚህ ጋር ዝግጁ ሆነ። እቺኛዋን የጋለሪ ምልክቷን ትነኪያለሽ። የፎቶ የካሜራ ምልክቷን። ከዛ ኢሜጅ ሴቭ አስ ኢሜጅ የሚለውን ትነኪያለሽ። ወደ ጋለሪ አስገባልኝ። ከዛ ይሄው እንደዚህ በዚህ ቁጥር እንትን ብያለሁ። ሴቭ ቱ ጋለሪ ወደ ጋለሪ ሴቭ አደረኩ ማለት ነው። ከዛ ወደ ጋለሪ ሴቭ አድርጌያለሁ። ዩቲዩብ ስቱዲዮ ላይ ሄዳለሁ ማለት ነው። ዩቲዩብ ስቱዲዮ ቴጅና ከዛ ቅድም የመረጥኩትን ይሄን ነካዋለሁ። አየሽ ሰላም አደራችሁ የሚለውን እነካዋለሁ ማለት ነው። እቺኛዋን ነካ አድርጋለሁ። ኔትወርኩን ትንሽ እንትን እያለ ነው። ከዛ እቺ ሰላም አደራችሁ የምትለዋን እነካታለሁ። ዲስክሪፕሽን እንዴት እንደምትጽፊ እዚህ ጋር እቺ እርሳስ ምልክቷን ነካታለሁ። ኔትወርኩ በጣም አስቸግሯል። እቺ እርሳስ ምልክቷን ስነካ ዲስክሪፕሽን እዚህ ጋር ነው። አየሽ እኔ አሁን ሰላም አደራችሁ የጻፍኩት አለ። ይሄ ነው። አሁን ላጥፋና ላሳይሽ እዚህ ጋር ማለት ነው። ዲስክሪፕሽንን በዛው እንዴት እንደምትጽፊ ላሳይሽ። ያው ሊበዛብሽ ነው። ቀስ ብለሽ እንትን በይ እንግዲህ ይመለስና እና ይኸውልሽ አሁን ዲስክሪፕሽን አልጻፍኩም። ይኸው አጠፋው። እዚህ ጋር ሰላም አደራችሁ ብያለሁ፣ ግን ዲስክሪፕሽን የሚባለው ይሄ ነው። አየሽ ይሄን እንዲነካውና እዚህ ጋር ሰላም አደራችሁ ጽፋለሁ። እዚህ ጋር ሰላም አደራችሁ ብዬ ጽፌያለሁ። እቺን ቀስቷን ተጭኜ ወደ ኋላ መለሳለሁ። ከዛ ይሄው እዚህ ጋር ዲስክሪፕሽኑ ተጽፏል ማለት ነው። እዚህ ጋር የጻፍሽውን ደግመሽ እዚህ ጋር ትጽፊያለሽ። ከዛ በኋላ እዚህ ጋር ሴቭ የምትለዋን ትነኪያለሽ እቺኛዋን እና ዲስክሪፕሽን ተጻፈ ማለት ነው። አየሽ ዲስክሪፕሽን ተጻፈ ማለት ነው። ከዛ ፎቶ ለመለጠፍ እቺው ምንም ፎቶ የላትም ጨለማ ናት። መልሼ እቺን የእርሳስ ምልክቷን ነካለሁ። ነካዋትና ዲስክሪፕሽን ተጽፏል። እቺን ደግሜ ነካታለሁ። እቺን የእርሳሷን ምልክት ደግሜ ነካለሁ። ፎቶ ለመለጠፍ እንደዚህ አይነት ፎቶ ለመለጠፍ ማለት ነው። ከዛ እቺን ነካታለሁ። ስነካ እንደዚህ ይመጣልኛል። እዚህ ጋር የከስተም ታምፕሌት ይለኛል። የታምፕሌት ፎቶ ለጥፍ ይለኛል እዚህ ጋር። ከዛ እቺን ነካታለሁ። የጋለሪ ምልክቷን ማለት ነው። እኔ አሁን ዛሬ ስጽፍ የዋልኩት እንዳለ ይሄ ነው። አየሽ ይሄ ሁሉ የጻፍኩትን እንዳለ እየጻፍኩኝ ስለጥፍ ነበረ። ይሄ ሁሉ ማለት ነው እየጻፍኩኝ እንደዚህ ጋለሪ ውስጥ ቁጭ አድርጌ ስለጥፍ ነበረ። ከዛ እኔ አሁን ሰላም አደራችሁ ያልኳት እቻትና እዚህ ጋር አሁን የጻፍኳት ቅድም ያሳየውሽ እቻትና ይሽ እቺን ለጥፋለሁ እኔ። ከዛ ሰሌክት ለዋለሁ እቺን። ከዛ በኋላ አየሽ መጣልኝ እንደዚህ ማለት ነው። ከዛ ሴቭ ለዋለሁ። ሴቭዋን ነካታለሁ። ከዛ ታምፕሌኑ ተለጠፈ ማለት ነው። አየሽ
ቅድም ጨለማ የሆነና የሆነ የእንትን ምልክት ነበር ተለጠፈ። ዲስክሪፕሽኑን ደግሞ ለማየት እንደነገርኩሽ እቺን ትነኪያለሽ የእርሳስ ምልክቷን። ዲስክሪፕሽን ካልጻፍሽ እዚህ ጋር ዲስክሪፕሽን ትጽፊያለሽ። እዚህ ጋር ደግሞ የእርሳስ ምልክት ትነኪና ፎቶ ትለጥፊያለሽ ማለት ነው። እኔ ሁሉን ማስተካከያለሁ። ልመለስ ወደዚህና ቅድም አሁን የሰላም አደራችሁ ያልኳትን ላሳይሽ ማለት ነው። ተለጥፋለች ወይስ አልተለጠፈችም የሚለውን እና ይሽ እዚህ ጋር ሰላም አደራችሁ ብዬ የጻፍኳት ርዕስ ተለጠፈች ማለት ነው። በዚህ መልኩ ይሄ ሁሉ ስለጥፍ ነበረ። ይሄው እዚህ ጋር አንድ ይቀረኛል። አንድ ደግሞ አሁንም እዚህ ጋር አለኝ። እንደዛ ያደረኩኝ ይሄው አንድ ጋር እዚህ ያለኝ እነዚህና እንደዚህ ያሉትን ለጥፊ በዚህ መልኩ። በጣም ይቅርታ ሪከርድ በዝቶብሻል። አንዴ ላድርግልሽ ብዬ ነው ልሻለሁ። ጨርሻለሁ። ይሄ ሁሉ እንደዚህ ስለጥፍ የከረምኩት ማለት ነው። እና ሲበዛብሽ በጣም ያስጠላል በጣም ማለት ነው። እና በዚህ መልኩ ተለጥፊያለሽ። እነዚህ የተለጠፉ ነገሮችን አታይቀመጥ እና እንደ አዲስ የጥቁር ነው መለጠፍ ያለብሽ።